እግዚአብሔር በሚፈልገው ልክ በዚህ ሰው ውስጥ አለ። የእግዚአብሔር ጽድቅ የእግዚአብሔር ሥራ በሙላት በማን ውስጥ አለ? በዚህ በፊታቸው። የተወደዳችሁ ወንድሞችና እህቶች ጸጋና ሰላም ይብዛላችሁ። የዮሐንስ ወንጌል ምዕራፍ 6 ውስጥ ነው የምንገኘው። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ያደረገውና ያስተማረው ነገር ተመዝግቦልናል። የ2 ቀን ውሎ ነው የተመዘገበው። የምናውቀው በቁጥር 22 ላይ በነገው በባህር ማዶ ቆመው የነበሩ ሕዝቡ እያለ ታሪኩን ይቀጥላል። ስለዚህ ከቁጥር 22 በኋላ የቀጣዩ ቀን ዘገባ ስለሆነ ከዛ በፊት ደግሞ ባለፈው ቀን አመሻሹ ላይ የተደረገ ነገር ነው የቀረበልን። ጌታ ኢየሱስ ክርስቶስ ሊያደርግ ያለውን እያወቀ በደቀ መዛሙርቱ ሕይወት እንዲሆኑ የፈቀዳቸውን ነገሮች ነው። በሕዝቡም ዘንድ እንዲሆን የተፈቀዱ ነገሮችን ነው በሁለት ተአምራት የቀረበልን፣ በሁለት ምልክቶች የቀረበልን። የጥብርያዶሱ ባህር ዳርቻ በረከተ ኅብስት የበረከተ ኅብስት ተአምርና በገሊላ ባህር ላይ በመረማመድ እየሄደ የነበረበት ሁኔታ ምልክቶች ተብለው ተጠቅሰዋል። ወረድ ብለን ራሱ ጌታችን ኢየሱስ ክርስቶስ ለአይሁድ በሰጠው መልስ ላይ እንደምናውቀው የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ እንጂ ምልክቶችን ስላያችሁ አይደለም ይላል። ስለዚህ ምልክቶች ናቸው። በረከተ ኅብስት እንጀራውን ማበርከቱና በባህር ላይ መሄዱ ምልክቶች ብሎ ጠርቷቸዋል። ምልክት ከተባለ አንድ ነገር ከመግቦት ስራ ያለፈ ነው ማለት ስለተራቡ ማብላት አዝኖላቸው ማለት ነው። ይሄ መግቦት ነው፣ ክፍተቱን መሙላት ነው። በባህሩ ላይ ወይ ከተጨነቁ የሆነ ማዕበል ጸጥ ቢያደርግ ማዳን ነው፣ መግቦት ነው። ይሁን እንጂ በወቅቱ ያለውን ችግር የሚፈታ መግቦት ቢሆንም ያ ተአምር ዋነኛ ዓላማው ምልክትነት ነው። ምልክትነቱ ለምንድን ነው? የሚያስረዳው ነገር አለ፣ የሚያሳምነው ነገር አለ ማለት ነው። የሚገልጠው ክብር አለ ማለት ነው። ስለዚህ እንዲሁ የወቅቱን ችግር መፍታት ብቻ ሳይሆን የዚህ ተአምር ዓላማ ስለ ተራቡ ማብላት፣ ስለ ተቸገሩ መድረስ ብቻ ሳይሆን ኢየሱስን መግለጥ ነው። ማንነቱን መግለጥ ነው። ለኢየሱስ ማንነት ምልክት እንዲሆን ነው። ስለዚህ ከተደረገው ምልክት አልፈው ጌታ ኢየሱስ ክርስቶስን በማንነቱ በክብሩ እዚህ ላይ በተገለጠበት መንገድ እንዲያውቁት ስለተፈለገ ነው ተአምር ያደረገው እንጂ ሁሌ ሲቸገሩ እንጀራ እያበረከተን ሊያበላቸው አይደለም። ሁሌ የሆነ ነገር ሲፈጠር በዛ ተአምር ሊያኖራቸው አይደለም። በቃ ለምልክት እንዲሆን የተደረገ መሆኑን ወረድ ብለን እሱ ምልክት ብሎ በገለጸው እንገነዘባለን። እና ሊያደርግ ያለውን ያውቅ ስለነበር ችግር እንዲገጥማቸው ፈቅዷል። የነሱን እምነት የሚፈትሽ የእርሱን ክብር የሚገልጥ ነገር ነው የተከሰተው። ኢየሱስ አብሯቸው እያለ ለጠየቃቸው ጥያቄ የሰጡት መልስ ያው ውድቀታቸውን ነው የሚያሳየው። እነዚህ እንዲበሉ እንጀራ ከወዴት እንገዛለን ብሎ ለጠየቀው ጥያቄ
ፊልጶስ የሰጠው መልስ በቃ ገንዘብ ነው የሚያስፈልገው፣ ግን ያለው ገንዘብ 200 ዲናር ብቻ ነው የሚል ነው። እንድርያስም ቢሆን ያቀረበው ነገር 5 እንጀራና 2 ዓሣ አለ። ለዚህ ሁሉ ምን ይሆናል? ስለዚህ በገንዘብና በአይነት የቀረቡ መፍትሄዎች ናቸው። ብዙ ገንዘብ ቢኖር ችግሩን ሊፈታው ይችላል ማለት ነው በፊልጶስ አረዳድ። ብዙ ምግብ ቢኖር ሚበቃ ቢሆን ኖሮ እንጀራው እና ዓሣው ችግሩን ይፈታ ነበር ነው። ስለዚህ ያለን ሪሶርስ ወይም ያለን ነገር ውስን ስለሆነ ምን ይሆናል? ችግሩ መፍታት አይቻልም። ሌላ ያለ ነገር የለም ነው ጥያቄው። እንደው ዲናርና እንጀራ ብቻ ነው የሚጠቀሰው? ሌላስ ምን አለ? ይሄን አላዩም። ሌላ እኮ ራሱ ኢየሱስ አለ። የሁሉ ነገር ምንጭ ይሄን ነው ያላዩት። እና ይህ ታሪክ በክርስቶስ ክብር ላይ ያለውን ገጽታ በሚገባ ሳምንት ተምረናል። ንጉስነቱን፣ ነቢይነቱን እና ካህንነቱን በሚቀጥለው ተአምር እንዴት እንደተገለጠ ተመልክተናል። አንድ የምንጨምረው ነገር ምንድነው? በተለይ ከንጉሳዊ ክብሩ አኳያ ይሄው ተአምር ትንቢታዊ በሆነ ሐሳብ የሚመጣውን የሺውን ዘመን ገጽታ በአግባቡ ሊያሳይ እንደሚችል ነው። ልክ በመዝሙረ ዳዊት መዝሙር 131 በቅንፍ 132 ላይ የተባለውን አንድ ሐሳብ በአግባቡ ይገልጥልናል። አሮጊቶቿን እጅግ እባርካለሁ፣ ድሆቿን እንጀራ አጠግባለሁ ይላል። ከላይ ጀምራችሁ ስታነቡት የጽዮንን አሮጊት የጽዮንን ድሆች እንዴት እንደሚባርክና እንደሚያጠግብ የሚናገር ነው። ይህ የሚፈጸመው በሚመጣው ዓለም ነው እና በጣም የሚገርም ነው። 5000 ሰው እዚህ ላይ ብቻ የተጠቀሰውን ብናይ በአጭር ጊዜ በረድፍ ነው የተቀመጡት በስርዓት። ከዛ ኢየሱስ እንጀራውን ከሰማይ ጋር ካገናኘው በኋላ ሲሰጣቸው ሁሉም በፈለጉት መጠን ተመግበዋል፣ ከእንጀራውም ከዓሣው። ከዛ ተርፈዋል። እና ይሄ በጣም አስገራሚ ነው። አሁን ካለው የዓለም ስርዓት ጋር ማነጻጸር እንችላለን። ጥቂቶች ብዙ ሀብት የያዙበት፣ ብዙዎች የሚፈልጉትን ያላገኙበት ዓለም ላይ ነው ያለነው። ግን ሁሉም በፈለገው መጠን የሚያገኝበት ዘመን የሚመጣው ወደፊት። ያቺ ሰዓት ኢየሱስ ፍትሃዊ በሆነ የጽድቅ አስተዳደር በሚመጣው ዓለም የሚኖረውን ሕዝብ በሚመግብበት በሚያስተዳድርበት ጊዜ ያኔ ነው ሁሉም በፈለገው መጠን ሊያገኝ የሚችለው። ያኔ ብቻ ነው ሁሉ በፈለገው መጠን መኖር የሚችለው፣ እኩልና ትክክል መሆን የሚችለው። ዛሬ በአንዳንድ አገር የተረፈ ነገር ይደፋል። ታውቃላችሁ፣ አይተናል። ሌላ ሀገር ደግሞ የሚበላ ጠፍቷል አይደል? እንደዚህ ዓለማችን ፍትሃዊ አይደለችም። እዚህ ጋር ግን የተረፈውን ቁርስራሽ ሰብስቡ ነው የሚላቸው። እንደዚህ ብክነት የማይኖርበት፣ ሁሉም ሪሶርስ ጥቅም ላይ የሚውልበት፣ ምንም ችግር የማይኖርበት፣ ፍጹም በረከት የሚኖርበት፣ አሮጊቶች የሚባረኩበት። አቅመ ደካሞች ናቸው። አሮጊት መስራት አይችልም። አያችሁ። ስለዚህ እነሱ የሚባረኩበት፣ እኩል የሚሆኑበት፣ ጉልበት ካላቸው ከተማሩት እኩል ማለት ነው። ድሆች የሚጠግቡበት። ሀብታም ቢጠግብ እኮ ብዙም ላይገርም ይችላል። ግን ድሆች የሚጠግቡበት የዚህ መንግስት ባለቤት መሆኑ የሚገልጽ ነው። ይሄ የእንጀራው የማበርከቱ ጉዳይ ማለት ነው። ከዚህም ተነስተው ነው ወደ ዓለም የሚመጣው
ነቢይ ብለው ሊገልጹትና ከዛም ይህን ነቢይ ሊያነግሱት የፈለጉት የሚመጣው ዓለም ላይ እግዚአብሔር የሚሰራውን ነገር የብሉይ ኪዳን መጻሕፍት ስለሚነግሯቸው ነው። ግን እሱ ከሰው አይቀበልም። እዚህም ላይ ያልጠቀስኩት ምንድነው? ለኛ ካለው ምሳሌነት አንፃር ከሰው አይቀበልም። ንጉስነቱን፣ ሹመትን ሸሸው ያለ ጊዜው። ይሄ በጣም ጠቃሚ ነው። ብዙ ጊዜ አንዳንድ መልካም ነገሮችን ስናደርግ ሊሆን ይችላል፣ በጥሩ ሁኔታ የእግዚአብሔርን ቃል ስንገልጥ ሊሆን ይችላል። ብቻ መልካም አገልግሎቶች በእኛ ላይ ሰዎች በሚያዩን ሰዓት ተገቢ ያልሆኑ ከራሳቸው ፍላጎት አንጻር ማለት ቦታ ሊሰጡን የሚፈልጉ ሰዎች ይኖራሉ በምድራዊ ነገር እና መሸሽ ያዋጣል። ከሰው የሚመጣ ክብር ያው ምዕራፍ 5 ላይ ተምረነዋል። እኔ ከሰው ክብርን አልቀበልም ነው ያለው ጌታ። እንደውም መጀመሪያ ምስክርም አልቀበልም ማለት፣ ቀጥሎ ክብርንም አልቀበልም ማለት። በቃ ከእግዚአብሔር ነው እንጂ መጠበቅ እግዚአብሔር በጊዜው እንዲያከብራችሁ አይደል? ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እና ለወንጌል አገልጋዮች ያለውን መልእክት እዚህ ላይ ማየቱ ጥሩ ነው። ኢቭን ማንኛውም ክርስቲያን ከሰው የሆነ ነገር ወደኛ ሲመጣ ፈቀቅ አለ ነው የሚለው። ብቻውን ፈቀቅ አለ። ሰወር ማለት ያስፈልጋል። ፈቀቅ ማለት ያስፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ያስፈልጋል። የሰውን ድምፅ መሸሽ ነው የሚሻለው። ይህን ተምረንበታል። አሁን ወደ ዛሬው ስንመጣ በነገው ይላል ከቁጥር 22 በባህር ማዶ ቆመው የነበሩ ሕዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወዳሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። አስቸጋሪ ስትሸሹት የሚከተል ነገር እንደዛ ነው አይደል የምታዩት። በሚቀጥለው ቀን በሰዋዊ አነሳሽ ምክንያት በነሱ ፍላጎት በነሱ ምክንያት በክርስቶስ ምክንያት አይደለም፣ በራሳቸው ምክንያት በራሳቸው መሻት ኢየሱስን ይፈልጉታል። እሱ እንጀራውን ያበረከተው ምክንያት አለው። በዚህ ምልክት የእርሱን ማንነት የእርሱን ክብር አይተው በእርሱ እንዲያምኑ ከዛም ሕይወት እንዲሆንላቸው የእሱ ምክንያት ይሄ። ግን በሱ ምክንያት ሳይሆን በራሳቸው ምክንያት ኢየሱስን ፈለጉት። መተላለፍ እኮ ነው። እንደዚህ ዘመን መጽሐፍ ቅዱስ የተጻፈው ወንጌል የሚሰበከው በእግዚአብሔር ምክንያት ነው። እግዚአብሔር ለኛ አለው ዓላማ፣ ቃሉ የቀረበበት ዓላማ። ክርስትና በምድር ላይ የተገለጠ እውነት ነው። ከእግዚአብሔር ዘንድ የተገለጠ እውነት ነው። ጠቅላላ ይህ ለሰዎች የተገለጠ አንድ ጊዜ ለቅዱሳን የተሰጠው ይህ ሃይማኖት ወይም እምነት ወይም እውነት ምክንያት አለው፣ ዓላማ አለው። እግዚአብሔር እንዲፈጽም የሚፈልገው ዓላማ አለ። ግን ከተገለጠ በኋላ ሰዎች ደግሞ እግዚአብሔርን የሚፈልጉበት የራሳቸው ዓላማ ፈጠሩለት ማለት ነው። የራሳቸው ምክንያት፣ ሃይማኖታዊ መሸሸጊያ፣ ክርስትና ራሱ የሌላ ጉዳይ ማስፈጸሚያ፣ እግዚአብሔር ዲዛይን ካረገለት ወይም ካስቀመጠለት ግብ ይልቅ አቅጣጫ በማሳት ወደ ሰው ዓላማ ወደ ሰው ምክንያት ተቀይሯል። ይህ ያኔ ጀምሮ የሚታይ ነገር ነበረ። አሁን እነዚህ ሰዎች እስከ ቅፍርናሆም ድረስ የወሰዳቸው ምንድን ነው? ሲያዩ እንግዲህ ብዙ ሕዝብ ነው። አስቡት፣ 5000 ሰው ያው አባወራው ወንዱ ብቻ ተቆጥሮ
ሴቶችና ሕፃናት ሲደመሩ እንግዲህ በእጥፍ እና ከዛ በላይ ማሰብ ነው። ከ10 ሺህ ሰው በላይ ነው። ስለዚህ ሊያነግሱት ሲመካከሩ ሊነጥቁት እንዳላቸው ሲያውቅ ብቻውን ወደ ተራራ ፈቀቅ አለ። እሱ ደቀ መዛሙርቱ ደግሞ ወደ ማዶ እንዲሄዱ አደረጋቸው እና ተሳፍረው ሄዱ። በኋላ የት አሉ ደቀ መዛሙርቱስ? ጌታ ሲባል ኢየሱስ ሲባል የሉ፣ ሁሉም የሉ። አንድ ነገር ደግሞ እርግጠኛ ናቸው። ደቀ መዛሙርቱ ታንኳ ውስጥ ሲገቡ አይተዋቸዋል። ኢየሱስ ደግሞ አልገባም፣ ተለያይተዋል። ኦኬ፣ በሌላ ታንኳ ሊሄድ ይሆናል አብረው ተከትሏቸው ብለው ሲያስቡ ትዝ ሲላቸው እዛ ቦታ ላይ የነበረችው ጀልባ አንድ ብቻ ነች። እዛ ጀልባ ውስጥ ደግሞ የገቡት ደቀ መዛሙርቱ ብቻ ናቸው። እሱ አልገባም። ይሄ እርግጠኞች ናቸው። ወዴት ሄደ? ይሄ በጣም ግራ የሚያጋባ ነገር ነው። እና እንደዚህ ሆኖ ተቸግረው እያሉ ኦሎፌሰደን ምን ሆነ? ከወደዛ ማዶ ከጥብርያዶስ ባህር፣ ያው በባህሩ ላይ በዛው በገሊላ ባህር ላይ ማለት ነው፣ ብዙ ጀልባዎች መጡ። ምናልባት አሳ የሚያሰግሩ ኦር ለትራንስፖርቴሽን የሚውሉ። እዚህ ላይ እንደተረዳ ነው እንደሚገባን በአብዛኛው ለጉዞ የሚያገለግሉ ጀልባዎች ይመስላሉ። መጡ። ሲመጡ አዩና እነሱ ላይ ተሳፍረው ራሳቸው ዝም ብለው ሄዱ። ያው እንግዲህ እንደሚታወቀው ቅፍርናሆም አካባቢ አይጠፋም ነው። ያው ባለፈው እንዳየኑ ደቀ መዛሙርቱን በባህር ውስጥ በሌሊት ውስጥ አሳልፏቸው ከዛ በዚያ ሌሊት በዚያ ባህር ላይ እየተረማመደ እነሱ ወዳሉበት ደርሷል ኢየሱስ። ከዚያ ልክ ወደቡ ላይ ሲደርሱ አብረው ወጡ ማለት ነው። ከኋላ እየተከተሉ ህዝቡ በጀልባ መጡ እና ቅፍርናሆም ላይ ሲደርሱ የገሊላ ዋና ከተማ ማለት ነው። ልክ እዚያ እንደደረሱ አገኙት እና ሞቲቫቸውን ገለጡ። መሻታቸውን፣ መነሻቸውን፣ ምክንያታቸውን፣ የሚፈልጉበትን ምክንያት መናገር ጀመሩ። እንግዲህ እሱን ከመናገራቸው በፊት ያው መቼም ዘሎ ወደ ፍላጎት አይሄድም። ያው ኢንትሮዳክሽን ያስፈልገዋል ሁሉም ነገር። መምህር ወደዚህ መቼ መጣ አሉት። ከቁጥር 25 ከዚህ ጋር አያይዞ የውስጣቸውን ሞቲቭ እንዴት እንደሚገልጠው እንማራለን። ከቁጥር 25 በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ እንጂ ምልክቶች ስላያችሁ አይደለም ይላቸው። እንግዲህ አሁን ከዚህ ጥያቄ በመነሳት ለነዛው እንጀራውን ላበላቸው ሰዎች ጌታ ኢየሱስ ክርስቶስ የሰጠውን ሰፊ ትምህርት፣ የቅፍርናሆም ትምህርት እናገኛለን ማለት ነው። በመጀመሪያው ቀን በገሊላ ባህር ዳርቻ አይተነዋል። በሁለተኛው ቀን ግን በዋና ከተማዋ በቅፍርናሆም ነው የምናገኘው። በቅፍርናሆም ትላንት ካደረገው በመነሳት በዮሐንስ ወንጌል ውስጥ ዋነኛ ዓላማ ሆኖ የቀረበውን የዘላለም ሕይወት ትምህርት ያስተምራቸዋል። ራሱን እንደ ሕይወት እንጀራ ያቀርባል ጌታ ኢየሱስ ክርስቶስ። የሕይወት እንጀራ አድርጎ ያቀርባል። ሕይወት የሚሰጥ እንጀራ ማለት እና ለሁለት ከፍሎ ነው የሚያቀርበው። አንደኛው በስጋ የተገለጠው በምድር የተመላለሰው ራሱን፣ ሁለት በመስቀል ላይ በቀራንዮ መስቀል ላይ የዋለውን የሞተውን ማንነቱን በሕይወቱና በሞቱ ከመስቀል በፊትና በመስቀል ላይ ባለው ማንነቱ ራሱን ያቀርብላቸውና እርሱን የበላ የዘላለም ሕይወት ያገኛል። የሚበላ ደግሞ ያን የዘላለም ሕይወት ይበዛለታል።
ይሄንን ያረጋግጣል። በሁለት ከፍሎ ማለት ነው። በአንድ በኩል ለማያምኑት፣ በሁለተኛው ክፍሉ ደግሞ ላመኑት። ያላመኑት እንዲያገኙ ይበሉታል፣ ያመኑት በዛ ሕይወት እንዲኖሩ ይበሉታል። በአጠቃላይ ከዚህ በኋላ ያለው የምዕራፍ 6 ክፍል ይህን የሐሳብ ፍሰት ተከትሎ ነው የሚሄደው ማለት ነው። ቁጥር በቁጥር እንመለከታለን። እስከ ቁጥር 51 ድረስ በሥጋ የነበረውን ከመስቀል በፊት ያለውን ኢየሱስን የሚያቀርብ ነው። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ እንጂ ምልክቶችን ስላያችሁ አይደለም። በምልክትነቱ ሳይሆን ለነሱ ባገኙት ጥቅም ነው የሚከተሉት። ምልክት ፈላጊ እንዲሁ ለማመን ወይም ሕይወት እንዲሆንላቸው የክርስቶስን ክብር ለመረዳት አልተጠቀሙበትም። ምንድነው? ለራሳቸው ግን ያገኙት ጥቅም ምንድነው? በልተዋል። በቃ እንጀራ በልተዋል። እዛው ቅርባቸው ያለውን ነው ያሰቡት። ስለዚህ በክርስቶስ እንዲያምኑ አላደረጋቸውም። ምልክቶቹ ምልክት መሆናቸውን አልተረዱም። ምልክቶቹ ግን የተደረጉት እዚሁ ዮሐንስ ወንጌል ላይ እንደምናነበው ኢየሱስ እርሱ እግዚአብሔር ልጅ፣ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ያምኑ ዘንድ አምነው በስሙ ሕይወት እንዲሆንላቸው። እነዚህ ሰዎች ግን ወደዚህ ግብ አልመጡም። እግዚአብሔር ወዳስቀመጠው ግብ አልመጡም። የራሳቸው ግብ ግን መብላት መጠጣት ብቻ ነው የሆነው። ስለዚህ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ምንድነው የሰሩት ስራ? መስራት የፈለጉትስ ምንድነው? መፈለግ። በቃ ኢየሱስን እየፈለጉት እኮ በጀልባ በጣም ተሯሩጠው ነው የመጡት። ደከሙ እኮ እና ለምንድነው የሁሉ ትግል? ሊያነክሱት መፈለግ፣ የሁሉ ልፋት ለምንድነው ቢባል ለሚጠፋ መብል። እንደሱ ምንም አትልፉ ነው፣ አትስሩ። ለሚጠፋ መብል ምንም ጥቅም የለውም። ይልቁን አለና ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ያንን ትላንትና ያበረከትኩትን እንጀራ የሚጠፋውን መብል ለማግኘት አትልፉ፣ አትስሩ። ግን የሰው ልጅ ራሱን የሰው ልጅ ብሎ አቀረበው። ለዓለም ሁሉ የሆነ በሥጋ የተገለጠ ኢየሱስ ነው። አሁን እዚህ ጋር የሰው ልጅ ተብሎ ሲገለጥ በቃ ወደ ሰው ዓለም የመጣ ለሰው ልጆች ሁሉ የተገለጠ ሰው አድርጎ ራሱን አቀረበና በዚህ ሰውነቱ ለዘላለም ሕይወት የሚኖር መብል ይሰጣል። ስለዚህ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት መብል ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። የተለየ ነው ማለት ነው። ማንም አይሰጣቸውም ማለት ነው። ሕጋዊ ማንነት ያለው ይሄንን ደስ ይላል። እርሱን እግዚአብሔር አብ አትሞታል። ምን እንዲያደርግ? ለዘላለም ሕይወት የሚሆነውን መብል እንዲሰጥ ማህተም አሳርፎበታል። ይህ ምን ማለት ነው? ሌላ ሰው ላይሰንሱ የለውም ማለት ነው። ሌላ አካል አይሰጥም ማለት ነው። የሰማይ መላእክት ይሄ ማህተም አላረፈባቸውም። የብሉይ ኪዳን ነቢያት ይሄ ማህተም አላረፈባቸውም። የአዲስ ኪዳንም ሐዋርያት፣ ጻድቃን፣ ሰማዕታት፣ በአጠቃላይ ከሰማይ በታች ያለ ማናቸውም ፍጡር ቅዱሳንም ቢሆኑ ማለት ነው ለዘላለም ሕይወት የሚሆነውን መብል እንዲሰጡ ማህተም አልተደረገባቸው። የሰው ልጅ ሆኖ ለዘላለም ሕይወት የሚሰጠውን መብል የሚሆነውን መብል የሚሰጥ ኢየሱስ ብቻ ነው። እርሱን እግዚአብሔር አትሞታል። ስለዚህ ለዚህ ስሩ፣ የሰው ልጅ ለሚሰጣችሁ መብል ስሩ አላቸው። ስሩ የሚለው ቃል ወዲያውኑ የሚገባቸው እንዴት ነው? አይሁዳውያን ናቸው። ወዲያውኑ እንግዲህ የእግዚአብሔርን ሥራ እንድንሰራ
ምን እናድርግ? የሚገርሙ ሰዎች ናቸው። ምን ማለት ነው? እግዚአብሔር በቃ ስሩልኝ የሚለው ምንድን ነው? እግዚአብሔር እኛ እንዴት ነው የፈለጉት ማለት ነው? ያንን የዘላለም ሕይወት ለማግኘት የእግዚአብሔርን ሥራ መስራት። እግዚአብሔር ያንን መብል ለዘላለም ሕይወት የሚኖረውን መብል ለእኛ እንዲሰጠን እኛ እንድንሰራለት የሚፈልገው የእግዚአብሔር ሥራ ምንድን ነው? ያንን ሥራ ለመስራት እኛ ምን እናድርግ? እንችላለን እያሉ እኮ ነው አይደል እንዴ? ግን አናውቀውም። ንገረን፣ በቃ የሚጎለንን ንገረን። ልክ ያ ጎበዙ ትዝ ይላቸዋል አይደል? የዘላለምን ሕይወት እንድወርስ ምን ላድርግ እንዳለ። ምን እናድርግ? ሰዎች የሚያሟሉት ነገር እንዳለ ነው። ይህ የአይሁዳዊው አስተሳሰብ ነው። ሃይማኖተኛ ሰው ሁሌም እንዲሁ ነው። ፍጥረታዊ ሰው ሁሌም እንዲሁ ነው። ራሱ መስራት እንደሚችል እና የዘላለም ሕይወት ለሰራው ሥራ ደሞዝ ሆኖ እንዲከፈለው የሚፈልግ ነው። ነገር ግን ጌታችን ኢየሱስ ክርስቶስ በሚገርም ሁኔታ ነው የመለሰላቸው። ይህ የእግዚአብሔር ሥራ አላቸው። እነሱ ከ1 እስከ 10 ሲጠብቁ ይሄን አድርግ አታድርግ ምናምን የሚል ነገር ነው የሚጠብቁት አይደል? ግን እሱ ምን መለሰላቸው? ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እምነት ነው ራሱ ሥራ ነው። ኮንሴፕቱ አይደል? ማመን ነው። እርሱ በላከው ማመን። ይሄ እኮ ፓኬጁን ማመን ማለት ነው። ሕግን መጠበቅ ነው የሚፈልጉት ከ1 እስከ 10 ወይም ጠቅላላ 5ቱን የሙሴ ሕግ ወይም ጠቅላላውን ታናክ የሚናገረውን የብሉይ ኪዳን መጽሐፍ በሙሉ የሚናገሩትን ሕግ ነው የሚፈልጉት። እግዚአብሔር በሚፈልገው ልክ በዚህ ሰው ውስጥ አለ። የእግዚአብሔር ጽድቅ፣ የእግዚአብሔር ሥራ በሙላት በማን ውስጥ አለ? በዚህ በፊታቸው በቆመው በሰው ልጅ ዘንድ ተፈጽመዋል። ስለዚህ የእግዚአብሔርን ሥራ መስራት ከፈለጉ እሱን ማመን ነው። ልክ እሱን ሲያምኑ እሱ የሰራው ሥራ እሱ ውስጥ ያለው ጽድቅ በሙሉ ለነሱ ሆኖ ይቆጠራል አይደል እንዴ? ስለዚህ ከናንተ የሚጠበቀው እናንተ መስራት ያለባችሁ ማመን